ብዙ ዩቲዩበሮችን ተምኔል ከመቀየር አንስቶ ታይትላቸውንም መቀየር እንዲሁም ደግሞ አንዳንድ ቪዲዮዎቻቸውን እንዲያጠፉ ያደረጋቸውን የዩቲዩብ አዲሱን ፖሊሲ ምን እንደሆነ ነው በዚህ ቪዲዮ የምንነጋገረው። ሰላም እንዴት ናችሁ? ይህ ጃቢ ክሬቲቭ የተሰኘው የዩቲዩብ ቻናላችን ሲሆን በዚህ ዩቲዩብ ቻናል የተለያዩ ኦንላይን ቢዝነሶች፣ ዲጂታል ማርኬቲንግ፣ የተለያዩ ክሪፕቶ ቤዝድ የሆኑ ኢንፎርሜሽኖች እና እንደዚህም አዳዲስ የሆኑ የዩቲዩብ ፖሊሲዎች ሲመጡ ምን እንደሆኑ የምንነጋገርበት ቻናል ነው። መግቢያ ላይ እንደጠቀስኩት የተለያዩ ትልቅ ዩቲዩበሮችን የሚያስተነግጥ ዜና ነው የዩቲዩብ ፖሊሲ ይዞ የወጣው ማለት ነው። ስለዚህ በዚህ ዩቲዩብ ፖሊሲ ላይ እኛ አዳዲስ ጀማሪዎችንና ከዚህ በፊትም በትልቅ ኦዲየንስ ኖሯቸው ሲሰሩ የነበሩትን ዩቲዩበሮች በምን መንገድ ይነካል የሚሉትን አንዳንድ ነጥቦች እናያለን ማለት ነው። ስለዚህ ሰብስክራይብ ማድረግ፣ ላይክ ማድረግ እንዳትረሱ። ወደ ቪዲዮ ስንገባ የመጀመሪያው የዩቲዩብ ፖሊሲ ምንድን ነው? ለሰዎች ፎልስ ሆፕ የሚሰጡ ማለትም ደግሞ በጥቂት ጊዜ ሀብታም መሆን ትችላላችሁ ወይም ደግሞ በሁለት ቀን ውስጥ ይህን ያክል ገንዘብ ማግኘት ትችላላችሁ የሚሉ የተለያዩ የዩቲዩብ ኮንተንቶችን የሚሰሩ ክሬተሮችን ባን እያደረገ ነው የሚገኘው ማለት ነው። እነዚህም ክሬተሮች ይህንን ባን ከመደረጋቸው የተነሳ እንደዚህ አይነት ታይትሎች የሰጧቸውን ቪዲዮዎች በማጥፋት ላይ ይገኛሉ። እንደገናም ደግሞ አፒል በሚያደርጉበት ሰዓት አፒላቸውም ሪጀክት እየተደረገ ይገኛል ማለት ነው። ስለዚህ የመጀመሪያው ፖሊሲ ምንድነው? ስካም ነው የሚሆነው ማለት ነው። እነዚህ ሰዎች በጥቂት ጊዜ ገንዘብ ማግኘት ትችላላችሁ፣ በዚህ ቀን ገንዘብ መስራት ትችላላችሁ፣ በቀላሉ ይህን አይነት ሀብቶችን ማግኘት ትችላላችሁ የሚሉ ኮንተንቶቻቸውን እንደ ስካም በመቁጠር ማለት ነው ዩቲዩብ እያጠፋባቸው ይገኛል ማለት ነው። የመጀመሪያው አዲሱ ፖሊሲ ይሄንን ይመስላል። ሁለተኛውና ሌላኛው ፖሊሲው ደግሞ የዩቲዩብ ምንድነው? ሙሉ ለሙሉ በኤአይ የተሰሩ ቪዲዮዎችን ነው ማለት ነው። አሁን ይህንን ሀሳብ ስናነሳ የተለያዩ ጥያቄዎች ሊነሱ ይችላሉ። ሙሉ ለሙሉ ኤአይን መጠቀም አንችልም ወይስ ደግሞ ምን አይነት ቪዲዮዎችን ነው ባን እያደረገ ያለው የሚለውን በጥቂቱ ላብራራላችሁ። ስለዚህ መጀመሪያው ኤአይ ቪዲዮዎች ስንል ለምሳሌ ከስክሪፕት መጻፍ ጀምሮ እስከ ኤዲቲንጉ እስከ ፖስቲንጉ ድረስ ሙሉን ኤአይ የሚሰራላችሁ ከሆነ ቪዲዮ ባን የመደረግ ፕሮባቢሊቲው በጣም ከፍተኛ ነው ማለት ነው። ነገር ግን ይሄ ማለት ኤአይን መጠቀም አንችልም ማለት አይደለም። ለምሳሌ ለስክሪፕት ራይቲንግ መጠቀም እንችላለን፣ ለቮይስ ኦቨር መጠቀም እንችላለን፣ እንደገናም ለአንዳንድ ቪዲዮ ኮንተንቶች መጠቀም እንችላለን። ስቲል ግን የኛ ታች ሊኖረው ይገባል ማለት ነው። ኤዲት የምናደርገው እኛ ልንሆን ይገባል። መሀል ላይ የተለያዩ ነገሮችን በማስገባት ሙሉ ለሙሉ የኤአይ እንዳይሆን የምናደርግባቸውን መንገዶች መጠቀም እንችላለን ማለት ነው። ስለዚህ ሁለተኛው ፖሊሲ ሙሉ ለሙሉ ኤአይ ቤዝድ የሆኑ ኮንተንቶች ከስክሪፕት አንስቶ ፖስት እስከ ማድረግ ድረስ ኤአይ ብቻ የሚያደርግ ከሆነ እንደዚህ አይነት ዩቲዩብ ኮንተንቶችን ዩቲዩብ ባን እያደረገ ይገኛል ማለት ነው። በዚህም ደግሞ ምክንያት የተለያዩ ኤአይ ቤዝድ የሆኑ ዩቲዩቦች ከሚሊዮን በላይ ሰብስክራይበር ያላቸው ዩቲዩቦች ባን እየተደረጉ ይገኛሉ ማለት ነው። ወደ ሶስተኛው ሀሳባችን ስንገባ ደግሞ ጋይስ ሶስተኛው ባን የሚደረገው ነገር ምንድነው መሰላችሁ? ድግግሞሽ ነው። ድግግሞሽ ያላቸው ኮንተንቶች ስፔሻሊ አሁን ለምሳሌ ስቶክ ፉቴጅ የምንጠቀመው ለምሳሌ እንደኛ ፌስለስ የሆኑ ዩቲዩቦችን የጀመርን ሰዎች ከዚህ በፊትም ትልቅ ዩቲዩብ ቻናል ኖሯቸው ፌስለስ የሆኑ ዩቲዩቦችን የሚሰሩ ሰዎች አንዳንድ ፉቴጆችን አንዳንድ ማቴሪያሎችን በድግግሞሽ መጠቀም ያለምን ማየት ኢፈርት ያለምን ማየት ኤዲቲንግ በድግግሞሽ እነዛን ነገሮች መጠቀም ለባኒንግ ሊያዳርገን ይችላል ማለት ነው። ስለዚህ ሁል ጊዜ ኤዲት በምናደርግበት ጊዜ አላስፈላጊ የሆኑ ድግግሞሾችን ስፔሻሊ ተምኔል ላይ ሊሆን ይችላል፣ ቪዲዮአችን ውስጥ ሊሆን ይችላል፣ የተለያዩ ድግግሞሾች እንዳይኖሩ እርግጠኛ መሆን አለብን ማለት ነው። ወደ ሌላኛው የዩቲዩብ ባን ፖሊሲ ስንገባ ደግሞ ምንድነው? የተለያዩ ዌብሳይቶችን ሶፍትዌሮችን ሰዎች እንዲያወርዱ የሚገፋፉ ስፔሻሊ ኢሌጋል የሆኑ ዌብሳይቶችና ሶፍትዌሮችን እንዲያወርዱ የሚገፋፉ የዩቲዩብ ኮንተንቶችን ዩቲዩብ ባን እያደረገ ይገኛል ማለት ነው። ስፔሻሊ ሰዎችን የሴፍቲ ሪስክ ሊሰጧቸው የሚችሉ ዌብሳይቶችን እንደገናም ደግሞ የተለያዩ ሶፍትዌሮችን እንዲያወርዱ የተሰሩ ቪዲዮዎች ባን ይደረጋሉ ማለት ነው። ስለዚህ በተሻለ መጠን እንደዚህ አይነት ነገሮችን ከእንደዚህ አይነት ኮንተንት በመራቅ ራሳችንን እንጠብቅላለሁ። የቀጣዩ የዩቲዩብ ፖሊሲ ደግሞ ምንድን ነው?
የዩቲዩብ ኮንተንት ስትሰራ የሌላ ሰዎችን ዩቲዩብ ኮንተንት ሙሉ ለሙሉ መጠቀም ይሄ እንኳን አዲስ ፖሊሲ አይደለም፣ ከዚህ በፊትም የነበረብን ማለት ነው። ስለዚህ ይሄ ምንም አዲስ ነገር ስለሌለው ወደ ሌላኛው ፖሊሲ ይገባል ማለት ነው። ምንድነው ሌላኛው? የታዋቂ ሰዎችን ፎቶ እንደ ታምኔል ወይም ደግሞ እንደ ክሊክ ቤት ተጠቅሞ ግን ቪዲዮ ስንገባ ስለነዛ ሰዎች ምንም አይነት ኢንፎርሜሽን የማይሰጥ ከሆነ አሁን ለምሳሌ ብዙ ጊዜ የተለመደው ምንድነው የሚስተር ቢስትን ፎቶዎች እንደ ተምኔል ሊጠቀሙና ከዛ በኋላ ግን ወደ ቪዲዮ ስንገባ ስለ ሚስተር ቢስት ምንም የሚያወሩት ነገር የለም። እሱም ብቻ ሳይሆን ሌላም ታዋቂ ሰዎችን ፒክቸሮች ተጠቅመው ለክሊክ ቤት የሚጠቀሙ ሰዎችን ባን እያደረገ ይገኛል ማለት ነው። ከዚህ ጋር በተያያዘ ደግሞ ለክሊክ ቤት የሚጠቀሟቸው ታይትሎች ስፔሻሊ ታይትል እና ኮንተንት አንድ አይነት ካልሆነ ዩቲዩብ እንደዚህ አይነት ቪዲዮዎችን ባን እያደረገ ይገኛል ማለት ነው። እነዚህ ከብዙዎቹ በጥቂቱ ባን የሚደረጉባቸው ህጎች ናቸው። ገና ሙሉ ለሙሉ አልወጣም። እናም እኛ አዳዲስ ጀማሪ ዩቲዩበሮች ከእንደዚህ አይነት ነገሮች ራሳችንን በመጠበቅ ቻናላችን እንዲያድግና ኦብቪየስሊ አሪፍ ደረጃ እንድንደርስ ስል ትልልቅ ቻናሎችም ደግሞ እንደዚህ አይነት ችግሮች ካሉባችሁ የዩቲዩባችሁን ተምኔሎች በመቀየር ታይትሎች በመቀየር ዲስክሪፕሽኖች በመቀየር ራሳችሁን ከባኒንግ መጠበቅ ትችላላችሁ በማለት ይህንን ቪዲዮ ጨርሳለሁ ማለት ነው። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቻው።